በጣም የሚያረጋጋሽ የቁርአን አያ ቁል ለን ዩሲበና ኢላ ማ ከተበ አላሁ ለና በላል አላህ ተናገር አውራ አላህ የጻፈልን እንጂ ሌላ አይነካንም። ነገ ምን ልሆን ነው ምን ላደርግ ነው እያለ ለሚጨነቀው ልባችሁ መጣንባችሁ የእናንተ ጉዳይማ አበቃ እያሉ ለሚያስፈራሯችሁ ሁሉ በሏቸው አላህ የጻፈልን እንጂ ሌላ አይነካንም። ምክንያቱም እሱ ሁወ መውላና ረዳታችን ነው። ሳንፈራ ወደ ኋላ የምናይበት ሳንደናገጥ ወደፊት የምንጓዝበት ረዳት አጋዥ ሆነ ጌታ አለን በሏቸው። በዚህም ምክንያት ወዐለ ላሂ ፈልየተወከሊል ሙእሚኑን ሙእሚኖች በአላህ ላይ ብቻ ይመኩ። ረዳት ነው አጋዥ ነው ብለን በተማመንበት ጌታ ላይ ደግሞ ስንመካ ሊያስፈራሩን ጫና ሊፈጥሩብን ይመክራሉ። ግን ደግሞ አለይሰ ላሁ ቢካፊን ዐብደህ አላህ ባሪያውን በቂ አይደለም።